ሬትን ለውበትና ለጤና በትክክል እየተጠቀምንበት ነው? እንኳን ወደ ሰንሰል ቲዩብ በሰላም መጣችሁ። ዛሬ የምናወራው በየደጃፋችን ስላለው ተአምረኛው ተክል ስለ ሬት ነው። ሬት ለውበት መጠበቂያነት እንደሚውል ሁላችንም ብናውቅም በትክክል ግን እንዴት መጠቀም እንዳለብን እንዲያውም ያልተሰሙ የጤና ጥቅሞቹ ምን እንደሆኑ ብዙዎቻችን አናውቅም። ዛሬ የሬትን አስገራሚ ሚስጥሮች እናጋራችኋለን። ሬትን ከቆረጥን በኋላ ወዲያውኑ ፊታችን ላይ መቀባት ስህተት መሆኑን ያውቃሉ? ሬት ሲቆረጥ የሚወጣው ቢጫ ፈሳሽ ወይም አሎይን ለፊታችን መቆጣት ወይም ማሳከክ ምክንያት ሊሆን ይችላል። ስለዚህ ሬቱን ቆርጠን ለ15 ደቂቃ ያህል ቁልቁል ዘግዝቀን በማስቀመጥ ያ ቢጫ ፈሳሽ እንዲወገድ ማድረግ አለብን። ከዚያ በኋላ ንጹህ ጄሉን ለፊት ጥራት፣ ለቡግር እና ለቆዳ ድርቀት መጠቀም እንችላለን። ሬት ለፀጉር እድገት ተወዳዳሪ የለውም። የሬት ጄልን ከኮኮናት ዘይት ጋር በመቀላቀል ፀጉራችንን መቀባት የራስ ቅል ላይ ያሉ የሞቱ ሴሎችን በማንሳት ፀጉር በፍጥነት እንዲያድግ ያደርጋል። በተጨማሪም ፀጉር እንዳይበጣጠስና ተፈጥሯዊ ወዝ እንዲኖረው ይረዳል። ሬት ከውጭ ውበት ባለፈ ለውስጥ ጤናም ፍቱን ነው። በንጽህና የተዘጋጀ የሬት ጭማቂ መጠጣት ለጨጓራ ቁስለትና ለቃጠሎ ፈጣን እፎይታ ይሰጣል። የምግብ መፈጨት ስርዓታችን እንዲስተካከልም ትልቅ እርዳታ ያደርጋል። እዚህ ጋር ግን ማሳሰቢያ፣ መጠኑን ማወቅና ባለሙያ ማማከር አስፈላጊ ነው። በፀሐይ የተቃጠለ ቆዳ ወይም በሙቅ ውሃ የተቃጠለ አካል ላይ የሬት ጄል መቀባት ቆዳው በፍጥነት እንዲያገግምና ጠባሳ እንዳይተው ያደርጋል። ጸረ ባክቴሪያ ባህሪ ስላለውም ቁስል እንዳይመረቅዝ ይከላከላል። ውድ የሰንሰል ቲዩብ ቤተሰቦች፣ ሬት በእጃችን ላይ ያለ ትልቅ መድኃኒት ነው። ይህንን ተፈጥሯዊ ስጦታ በአግባቡ በመጠቀም ውበታችንንና ጤናችንን መጠበቅ እንችላለን። እናንተ ሬትን ለምን ተጠቀማችሁበት? ውጤቱስ ምን ይመስል ነበር? ኮሜንት ላይ አጋሩኝ። ቪዲዮውን ለወዳጅ ዘመዶ ሼር በማድረግ እውቀትን ያካፍሉ። በቀጣይ ቪዲዮ እስከምንገናኝ ጤና ይስጥልኝ።